ነብይ ለመሆን አንዱ እዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሐይም መሆን በመሬ ምንም አትፈራም ብዙ ሰዎች ድንግል ማርያምን አይተያልና አዎ አይቻለሁ ድንግል ማርያምን ባይዘው ከኔ ውጪ በአካል ያገኘ ማንንም ሰው የለም እዚህ ምድር ላይ እኔ ብቻ ነኝ ያገኘው እግዚአብሔር ምስክሬ ነው በአካል አግኝቼ ጨብጫለሁ ምክንያቱም ድንግል ማርያምን ቄሶች አላገኙም በጣም የሚፈልጉ ሰዎች በጣም ስለሷ የሚናገሩ ስለ አማላጇ የሚናገሩ ሰዎች ራሱ አላገኙም ስለዚህ ከኔ ውጪ እዚህ ምድር ላይ ድንግል ማርያምን በአካል ያገኘ አንድ ሰው የለም ህያው ጌታ ምስክሬ ነው አግኝቻለሁ በተግባር ብዙ ሰዎች ሞታለች ጠፍታለች ይላልና እኔ እንግዲህ ሞታ አይደለም ያገኘሁት በህይወት ነው ያገኘሁት ገባ ስለዚህ ድንግል ማርያምን በምድር ላይ የጀመረ ጊዜ ያገኘ ኦሪጂናል ፕሮፌት ብቸኛው ነብይ ዓለም ላይ እኔ ነኝ ስለዚህ እንደኔ አይነት እድለኛ ሰው የለም ማለት ነው ምክንያቱም ድንግል ማርያምን ብዙዎች ለማየት ይፈልገው አላየው ስለዚህ እድለኛ ሰው ስለሆንኩ ነው ያየሁት ገባ አይደለ ስለዚህ ድንግል ማርያምን እድለኝነት ነው ገብቷል አይደለ አንዳንድ ሰዎች እኔ ማርያምን አየሁ አላየሁ ይላል አየህ መቼም አታገኘው በቃ እድለኛ ከሆንክ ታገኛለህ ግን ከማንም በላይ እዚህ ምድር ላይ ከማንም ሰው በላይ እድለኛ ስለሆንክ እግዚአብሔር ከድንግል ማርያም ጋር እናቱ ጋር አገናኝቶናል በተግባር አግኝቻለሁ ማለት ነው ስለዚህ እንደ እኔ እድለኛ የሆነው ሰው ብቻ ነው ድንግል ማርያምን ማግኘት የሚችለው ከዛ ውጪ ማንም ሰው አያገኝም ስለዚህ ድንግል ማርያምን ወዳታለሁ ሁሉም ደግሞ አያታለሁ ስለዚህ የምትጠሉ ሰዎች ምንም ማድረግ አይቻልም ስለዚህ እድለኛ ሰው ነው የሚያየውና ስለዚህ እኔ አይቻለሁ በተግባር አግኝቻለሁ በህይወት ማለት ነው ገብቷል አይደለ ስለዚህ እንደዛ ነው ስለዚህ ድንግል ማርያምን በአካል በተግባር በህይወት ያገኘ ብቸኛው ነብይ ኢትዮጵያ ላይ ኦሪጂናል ነብይ እኔ ብቻ ነኝ ከኔ ውጪ ማንንም ቄስ ራሱ አላገኘም ስለዚህ አይ ላቭ ዩ ድንግል ማርያም ሁሉም ወድሻለሁ የእውነቴን ነው የምልሽ በጣም ደስ ብሎኛል ስለዚህ ሰይጣን ይቃጠል በጀተርሰማ ብዙ ሳይመጣብን አይቀር ነብይ ለመሆን አንዱ እዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሐይም መሆን በመሬ ምንም አትፈራም በረንዳ ላይ አድርገምና ነው እንት አለባው እንደዚህ በቃ ፎከስ እኮ ነው እንደዚህ የለህም እግዚአብሔር እንደዚህ ቷቷ አድርገህ ምረት ላይ ፏ እንደዚህ አድርገህ ማለት ነው ከዛ እንደዚህ ቦክስ አድርገህ ከየትኛውም ሃይማኖት ሐሳብና እምነት ጋር የሚገናኝ አመለካከት አይደለም ከየትኛውም ድልድል ነፃ የሆነ የነፃ ሰው እይታ ብቻ ነው ከስሜታዊነት በጸዳ መንገድ ለተመለከተው ሰው የነጥብን ያነሰም ቢሆንም ጥቅም ያገኝበታል ብዬ አምናለሁ ነብይ ለመሆን አንዱ እዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሐይም መሆን በመሬ ምንም አትፈራም አገልግዬ ራሱ እግዚአብሔር እንግዲህ አሁን እኔ አሁን መልአክ እኔ የሚገርመው ሰው ፌን አልነገርኩም ለአንተ ጫካ ላይ ያለው ሁለት ጊዜ ቁራ አምጥቶኛል አሁን ቤት አምስተኛ ወር እየጸለይኩ መልአክ ቀጥታ ሁለት ጊዜ አምጥቶ ምግብ ሁለት ጊዜ አምጥቶልኛል ቤት ላይ ማለት ነው ቤት ቁጭ ብለህ እየጸለይኩ ያለ አሁን በፌስታል ጋር ማለት ነው የታሰረ ፍርፍር የስጋ ፍርፍር ቀጥታ መጥቶ ማለት ነው ሁለት ጊዜ አሁን አምስት ወር ውስጥ ማለት ነው በቁራማ ብልቷል ቁራ ሁለት ጊዜ እንደዚህ ጫካ ላይ ያለው ለኤልያስ ያመጣው ቁራ እንደዛ ደሞ በተክልታለን አንተ ቆይ ወደዛ ቁራ ጋር ምናምን ፕሮሰሱ ምናምን ማለት እኔ አንደኛ በእግዚአብሔር ላይ መተፈል ነው የሚነገር አሁን ለምሳሌ ለሰው ልጅ የተፈጠረው አትክልት አለ ምናምን አለ አንተ አይደለም ጫካ የገቡ ሰዎች አውሬ የመጡ ነው ጫካ የገባው ምግብ ፍለጋ ሰው የእግዚአብሔር ክብር እግዚአብሔር እኮ ባለንበት አለ ገብቷል እኛ ባለንበት አለ እግዚአብሔር ፍለጋ ካለ አሁን ችግር የለም ካለ እግዚአብሔር የት ማለት ፍለጋ ሰዎች ይላሉ እንጂ አያደርጉም በተግባር ላይ ስለዚህ ካደረገ ችግር የለም ምንም ከእግዚአብሔር ጋር የሚያጣላ ነገርም የለም ከዛ በኋላ በሰላም እኔም ወንጌልን በስነ ስርዓት አገለግላለሁ ከእግዚአብሔር ጋር ወደ ጸብ ውስጥ ማልገባም እግዚአብሔር ለሚያስፈልገው በመንፈሳዊ በስጋዊ የሚያስፈልገው በስጋዊ አሁን ቢያሉ በስጋዊ የሚያስፈልገው ነገር አሁን ቅድም አንተ እንደነገርኩ ነብይ ለመሆን አንዱ እዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሐይም መሆን በመሬ ምንም አትፈራም ጌታም ተናግሮኛል ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማህበሩ ለሁለት ይከፈላል
አው ከቅዱስ ገብርኤል ይበልጣሉ በህይወት አይደለም ሞቼም ከቅዱስ ገብርኤል ይበልጣሉ ሰውና እኔና እንዴት ከቅዱስ ገብርኤል ጋር ታነጻጽራላችሁ አሁንም ብዙ ኮሜንት ላይ ከገብርኤል አንተን ይገላል እስኪ እንዳው ገብርኤል ይሄው ሰማይ ነው ያለው እስኪ ይምጣና እኔ አሁን እንዳው ከዚህ በኋላ እንዳው ገብርኤልን እስኪ እኔን ይግደለኝ እስኪ መግጠም ፈልጋለሁ የእውነትን ነው ማለት ገብርኤል ገዳይ ነው ይላሉ አንዳንዱ እዚህ ለኮሜንት ላይ ይገላል ይላሉ እስኪ እኔን ይግደላ ታዲያ የት ሄደ መንገድ ሄዶ ነው እንዴ እኔ ሞቼ አይደለም ማለት ኖሬ አይደለም ሞቼ ከመቃብር በታች ቢያልፍም ከቅዱስ ገብርኤል ይበልጣሉ ሰምተሃል አይደለ እስኪ እውነት ሱሪ ከለበሰ ወንድ ከሆነ ቅዱስ ገብርኤል እኔን ይግደለኝ በቃ እስኪ እኔ አሁን እንደው እሱን መግጠም ብቻ ነው የምፈልገው እስኪ እኔ ሼር አድርጋችሁ ለገብርኤል አድርሱለት ይምጣና እስኪ እንደው ማስተናገድ ፈልጋለሁ አንተ እንዴት እኔና ገብርኤልን ታነጻጽራለህ ትንሽ ሼም ያይዝም እንዴ እኔ እኮ ደም የፈሰሰ ሰው ነኝ ደም የፈሰሰ በዋጋ የተገዛው ነኝ ገብርኤል ደም አልፈሰሰም አንተ እንዴት ታነጻጽራለህ አየ ይሄን የምትሉ ሰዎች የእውነትን ነው የምላችሁ ሰውና ከመላእክ ጋር እኩል የምታደርጉት ገና እናንተ በቃ እንደሞተ ነው እኔ የሚያስበው እንጂ አንተ እንዴት መላእክና ሰው እኩል ታደርጋለህ አረ ሼም ነው የእውነትን ነው ማለት ሼም ነው ሰው ልጅ ከመላእክ ሞቶ ይበልጣል እንግዲህ ካላወቅ እስካሁን ካላወቅ ከዚህ በኋላ ከገብርኤል ትበልጣለህ በሰማይ ካሉ መላእክቶች ከሁሉም ትበልጣለህ እንግዲህ ካላወቅ ላሳውቅ እስኪ እኔ ስለሚበልጥ ገብርኤል እኔ ላይ የሚያመጣ ቁጣ ካለ የሚያመጣ የሆነ ሰይፍ ካለ እስኪ ይሆናና የእውነትን ነው ምን ያስተናግዳሉ ና እስኪ ከሰማይ ናና ላስተናግድ እንደው ብዙ ሰዎች እስኪ ገዳይ ነው ገብርኤል እያሉ ነው እስኪ ልዩ ምን ይላል በእናት ምንም አያደርግም ምንም ስለዚህ የኔ ኃይል ከቅዱስ ገብርኤል ኃይል ይበልጣል የኔ አቅም ከገብርኤል አቅም ይበልጣል በሰማይ ካሉት መላእክቶች ከሁሉም የኔ አቅም ይበልጣል እስኪ ይሞክር እስኪ የገብርኤል ኃይል እንደሚበልጥ የኔ ኃይል እንደሚበልጥ አብረን እናያለን የእውነትን ነው ማለት ማንንም በመካከላችን አይግባ ችግር የለው ገብርኤል እኮ እኔን ነው የሚጠብቀው አታውቅም እንዴ የኔ ጠባቂ እኮ ነው እኔን ካልጠበቀ አሁንም ቅዱስ ገብርኤል ደሞዝ አይከፈልለትም ስለዚህ እኔን ሲጠብቅ ብቻ ነው ደሞዝ የሚከፈልለት ለማን ለቅዱስ ገብርኤል ስለዚህ የኔን ሲጠብቅ በስነ ስርዓቱ በየወሩ ደሞዝ ለገብርኤል ይከፈላል አለባለዛ አይከፈልም ይሄን አድርሱና ለቅዱስ ገብርኤል አድርሱለት እስኪ መለሰ ኦሪጂናሉ እየጠበቀ ነው ብላችሁ ወዳቸዋለሁ አይ ቅዱስ ገብርኤል የኔ ጠባቂ ነው ባይዘው እኔ ወደዋለሁ እሱን ግን ከእግዚአብሔር ቃል ውጪ ምንም ነገር እኔ ላይ ሊያደርገው አይችልም ነብይ ለመሆን አንዱ እዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን በምሬ ምንም አትፈራም እና እሺ እኔ አሁን ልዩነቱ ያንተና እኔ አሁን እኔ አልሞትም ለምን እንደማትሞት አሁን ሞት አላይም ለዘላለም ነው የምኖረው አንተ ግን አፈር ነኝ ብለህ ስለምታስብ ወደ ምድር ትገባለህ ልዩነቱ እዛ ነው ለምን እንደማትሞተው እኔ ከማይሞት ዘር ነው ተወለድኩት ከማይሞት ዘር ስለዚህ እናትና አባትህ አይሞቱም ቤተሰቦች አይሞቱም እኔ ነኝ ስለነሱ አላቅም እኔ እነሱ አሁን እንዳንተ ድንገት ይሞታሉ ሊሉ ይችላሉ እኔ ግን እንኳን አንተ እኮ ኢየሱስ ክርስቶስ እኮ ሞቷል ግን ሞት እንድል አድርጎ ተነስቷል እኔም ድንገት ቢሞት ከመቃብር ኢየሱስ መቃብርን ተነስቶ እንደመጣ ተነስቼ እመጣለሁ አልሞትም እኮ አልክ መጀመሪያ ድንገት ቢሞት ሁለተኛ ነብይ ነህ አይደለ ኦሪጂናል ነብይ ነህ ብለህ ብያለሁ ድንገት ቢሞት አልክ መጀመሪያ አልሞትም አልክ ገዳም ድንገት ቢሞት አልክ አዎ እና ኢየሱስ ሞቷል ስላልክ ማለት ነው ኢየሱስ ሞቶ ዘቀረ አልቀረማ ስለዚህ ማለት ነው እንኳን ተሳስቼ እንኳን ዝም ብያ እናንተ ደስ እንድል እንኳን ቢሞት እንደ ኢየሱስ ከመቃብር ተነስቼ እመጣለሁ ያልኩ ነኝ እዛ አልቀረ እኔ ኢየሱስ አይደለም ፕሮፌት ኦሪጂናል ፕሮፌት መለስ ተድላ ይባላል እኮ ሰው ነኝ ሰው ሆነ እንዲተራ መጽሐፍ ቅዱስ በነገራችን ላይ ሰው እንደ ይወለዳል ያድጋል ይሞታል ይላል አይደለ ፋይኖት አንተ ማን እና ሰው ሁሉ ሰው ይሞታል እንዴት አይሞትም እና ኤልያስ ለምን አልሞተም እሺ እንደዛ ከሆነ ኤልያስ ከምንድነው ከመላእክት ዘር ነው የምትሆነው ከመላእክት ዘር ነው ተፈጠረው እሺ አንተ ስለዚህ ኤልያስ ምንድነው በስጋ ወደ ሰማይ ገባ ስለዚህ እንደዛ እኔ ኢየሱስ ዳግም ወደዚህ ምድር እስከሚመጣ ድረስ ሞትን የሚባል ነገር አልቀምስም ወደ ሰማይም አትሄድም ወደ ሰማይ አሁን ብዙ ጊዜ ሰማይ ሄጄ አውቃለሁ
ግን ሞቼ እንደናንተ ሞቼ ምናምን አልሄድም። እኔ በህይወት እያለ ኢየሱስ በአካል ይመጣል። በአካል ሲመጣ ከሱ ጋር ወዲያው እንደዚህ ተቀይረ ሄዳለሁ እንጂ ይሄ በስጋ ምናምን ይሄ አፈር እኔን አይበላም። የሚበላ ሰው አይደለሁም። ስለዚህ ልዩነት አለ ማለት ነው። ገብቷል? አዎ ገብቶኛል። ከመጀመሪያው እንትን አሪፍ ነው አጦስከው ብዙዎች እግዚአብሔር ስለናገራለ ስለዚህ እኔ ለእግዚአብሔር ስለእንዲናገር የተፈጠርኩ ነው። እሞታለሁ ካልክ መብት ነው፣ መሞት ይችላል። ስለዚህ እኔ አልሞት ይላሉ መሰለኝ። ብዙዎች ነገራችን ላይ ያንተን ጤነኝነት ይጠራጠራሉ። አንተ ጤነኛ ይሄ ሰውዬ ጤነኛ አይደለም እብድ ነው። ስለዚህ ወደ አማኑኤል ሆስፒታል ነው መሄድ ያለበት እንጂ ወደ ቸርችም ወደ ቸርች በርግጥ የሚጸልይ ካለ የተሻለ ሰው የሚጸልይለት ካለ ይጸልይለት እንጂ ወደ ሚዲያ እንዴት ይሄዳል? ይሄ ሰውዬ እኮ የለየለት ምንድነው እብድ ነው የሚሉ ሰዎች አሉ። ማለት ተመርምረህ ታውቃለህ? ከተፈጠርኩ ጀምሮ ተመርምሬ አላውቅም። ለምን ጤነኛ እንደሆንክ እንዴት አወቅ? እኔ አልታመምም። ጤነኛ ባልሆን ሰው ሐኪም ቤት የሚሄደው እኮ በሽተኛ ሰው ነው የሚሄደው። ጤናማ ሰው ሐኪም ቤት አይሄድም። ስለዚህ እኔ በምድር ላይ ማንኛውም በሽታ በሽታ አይዝም። እኔን ኢትዮጵያ ህዝብ ሁሉ እስኪ እኔን በሽታ እንዲይዝ ይጸልይ። እኔን በሽታ አይዝም። እኔ ከበሽታ በላይ ነኝ። በእኔ ውስጥ ያለው የኢየሱስ መንፈስ ስና በሽታ አንድ ላይ መኖር አይችልም። ገብቶሃል አይደለ? ስለዚህ እኔ ከበሽታ በላይ ነኝ። ማንኛውም በሽታ አለቀተ በዚህ ተርሰማ ብዙ ሳይመጣብን አይቀርም። አልታመም። እኔ ባይዛው የኔ ጮጋራ የሰው አይደለም። ደግሞ እኔ የተፈጠርኩትም እንዳንተ ከጭቃ አይደለም። ያው እናንተ ከጭቃ ስለተፈጠረ እሺ፣ አንተ ከምንድነው? ከብረት ነው? ሮቦት ነው እንዴ? ስማ፣ ሰሞኑን ዶክተር አብይ ከ5 ዓመት በኋላ ሮቦቶች ያገለግሏቸዋል ብሎናል። እንትን እናንተ ሮቦት ነህ እንዴ? እሱ ሊያገለግል ይችላል። እኔ ሮቦት አይደለሁም። እሺ፣ ከጭቃ አይደለም የተፈጠርከው? ከጭቃ አይደለም። እና ጨጓራም ከጭቃ አይደለም? እሺ፣ ንገረኝ፣ ከምንድነው? እኔ የሰው ጮጋራ ቢሆን ጮጋራው አይታመማል እኮ። ሰው ጮጋራ ትንሽ የሆነ ነገር እንኳን ዘይት አለቀተ በዚህ ተርሰማ ብዙ ሳይመጣብን አይቀርም። ነብይ ለመሆን አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም።